ሰላማችሁ ይብዛ ወድ ኢትዮጵያውያን ቻናል ሰብስክራይብ ላይክ ሼር ኮሜንት አድርጉ አልማዚ እሱራሊ ዛሬ እስኪ አንዲ ሰሞትን በጣም የሚገርምም ጉድ የሆነ ነገር ልንገራችሁ አሁን እዚህ አብራኝ የምትሰራው ጓደኛዬ ማለት ነው ስም አልጠራም ዜግነቷን ታውቃላችሁ እና በሌላ ቪዲዮ በተደጋጋሚ ስለሰራው ማለት ነው ያው ጥሩ ጓደኛዬ ማለት ነው ዜጋ እንደሆነ ታውቃላችሁ ስም አልጠራም ማውና አጠገቤ ስላለች ግን የሷ ጓደኛ ምን እንደሆነች ዛሬ ምን ሆነች የሚለው እስኪ ጉድ ልንገራችሁ ጉድ ነው መቼ ልጅቷ ማለት ነው ከሀገሯ ከመጣች እዚህ 10 አመቷ ነው ታውቃላችሁ እነሱ እዚህ ጋር ረጅም አመት ነው ሰው ቤት የሚኖሩት 30 ምንድነው 30 አይደል ነው እንዴ አይ 30 አይጠፋም የእውነት እኔ ግን 25 አመት አሁን 26ኛ አመቷ ማቃት አለ 20 አመትማ ነፍ ነው 15 አመት ነፍ ነው አትፍረድ ይፈረድብሃል እንዲሉ እኔ በሰው እየፈረድኩ አይደለም ግን እኛ ኢትዮጵያን ያናል ረጅም አመት የሚቆይ ሰው ቤት የለም እነሱ አንዴ ወልደው ምናምን ከመጡ ወደ ሀገራቸው መመለስ አይፈልጉም መሰለኝ ማለት ሀሚት ሳይሆን ያለውን ሪያሊቲ ነው ምንም ችግር ስለሌለው ማለት ነው ከነሱም ጋር አብረን ስናወራ ምንናወራው ነገር ስለሆነ ማለት ነው አብዛኛው እና አንዳንዴ ያው የሚያስተምሩ ነገሮችን በሙሉ ከሌላው መውሰድ አለብን ግን ወደ ዋናው ቁም ነገር አሁን ወደ መጣውበት ጉዳይ ልጅቷ የነገረችኝ ያየሁትም የሰማሁትም ነገር ማለት ነው ልጅቷን እኔ ማቃታለሁ ከሀገሯ ሳትመጣ በፊት ሌላ እንግዲህ የትምህርት ቤት አብሮ አደግ ጓደኛዋ አለች ወዳጇ እና ዝምድናም አላቸው የሩቅ ዝምድና ነው የሚባለው እንግዲህ ምን ሆነ ልጅቷ ማለት ነው ቻት ታረጋለች ምን አርጋ ስልካችሁ አፕሊኬሽን አለው ስልካችሁን በደንብ ካወቃችሁትና ማለት ነው ደና ስልክ ካላችሁ የሴት የወንድ ድምጽ የሚያደርግ እና ደግሞ ያው አፕሊኬሽን ዳውንሎድ ማድረግ ነው አሪፍ የወንድ ፒክቸር ያረጋል የራሳችሁ ፒክቸር ኢቭን ስታወሩ ላይቭ ቪዲዮ ራሱ ስትደውሉ ተመሳሳይ ማለት ነው እናንተ ያቺን ሰሌክት ያረጋችኋትን የምታምር የወንድ ፎቶ አድርገው በእንደዛ ሰውን መሸወድና እኔ ከዚህ ነገር በጣም አንድ ነገር ነው ውስጥ የመጣው እቺን ሙድ ኢትዮጵያውያን ቢያርፏት ሴቶች እስኪናቁ ድረስ በኖርማል በደረቅ ሙድ እንኳን ብዙ የተበሉ ሴቶች ስላሉ ብዙ ሊበሉ ይችላሉ ብዬ ይሄ መልእክት የሚያውቁ ይኖራሉ ግን ማያውቁም ይኖራሉ እያወቁም የሚሸወዱም ይኖራሉ ግን እና ልጅቷ ጓደኛዋ ነው ዝምድናም አላቸው እንዳለ ያንን ማለት ነው በሚያመር ወንድ ፒክቸር አርጋ ስልኳል እንዳለ ማለት ነው አፕዴት አርጋ አስተካክላ ቪዲዮ ኮል ያወራሉ ድምጹን ዳውንሎድ አርጋለች ተመሳሳይ ወንድ ድምጽ በዛ ድምጽ ቮይስ ሜሴጅ ይላካል ቴክስት በቃ ወደድኩሽ ነው እንግዲህ በፍቅር ማለት ነው ከዛ ለኛው ሁላ ነግራናለች ማላቀው ሰው ቢሆን አላወራላችሁ በእውነት ነው የምላችሁ ወሬ ለማጣፈጥ እንደው ለማቆምጠጥም አይደለም እኔ እውነቴን ይሄ ይገርማል ማለት በጣም is amazing for me ማለት ነው ከዛ ልጅቱ በጣም 1 አመት 2 አመት አይደለም 3 አመት ማለት ነው 3 አመት በጓደኝነት በፍቅረኝነት ስትመጭ እንጋባለን እንደዚህ ነው ማረጋው ካንቺ ወጪ ምንም እንዳታወጪ ምናምን ከዛው ማለት እሱ አሁን በመሃል የላከችውን ምናምን ድብቅ ነገር አልነገረችንም ለኛ ግን የነገረችን እዚህ ደግሞ ሌላ ጓደኛ አለቻት እንደገና ሌላ ወዳጇ ለዛችኛው መረጃ መታቀበል አብረው ነው የሚሰሩት ይሄ እኔ ለመጀመሪያ ጊዜ ነው በኔ ማለት ነው ስሰማ ምንም የጨመርኩት የቀነስኩት ነገር የለም እውነት ነው የምነግራችሁ ማለት ነው
እንደውም አጋጣሚም ዩቲዩብ ቻናሌም ስላለ በጣም ደስ ብሎኛል ማለት ለእናንተ ሳውራችሁ የመረጃ በቃ መለቀቅ አለበት ብዬ ነው በራሴ እና ልጅቷ ያቺኛው አሁን ብር አላት እንደዚህ ይሄን ያህል ወጪ አውጭ ብትያት ታውጣለች ምናምን እየተባባሉ መረጃ ይላላካሉ ከዚህ ቻብራት ካለች ጓደኛ ጋር እዛ ያለችው ናቺ በልጅቷ ፊልም ይሰራሉ ማለት ነው ከዛ ልጅቷ ደሞ በፊት ደሞዝ እየተቀበለ ብር ወደ ሀገሯ ነው የምትልከውና የሆነ ጊዜ ቆይ ብር ይሄን ያህል ብር ባስቀምጥ ይጠቅመኛል ምናምን ብላ ስታወራ ምን ብትላጥሩ ነው እቺኛው ነች እንግዲህ መረጃ አቀባዋ ማለት ነው ይሄና የዚህና ያህል ብር ማለት ነው እቃ እልክልሻለሁ ብለሽ ብር በቪዲዮ ላይ ማለት ነው ገንዘብ ወርቅ የሌለ በቃ ታይቶ ተሰምቶ ማይታወቅ ነገር ሚያማምር ነገር ማለት ነው ብር ምናምን ያለው ነገር ቪዲዮ ልካ ከዛ ምንድነው ልጅቷ በቃ ያው የረጅም ጊዜ ፍቅረኛ ነው ሁሉ ነገር ታምናለች በደንብ አውርተው ካንቺ ብር አልፈልግም እንዴ ለምን ተብሎ እኔ ነኝ ወጪ ማድረግ ያለብኝ ላንቺ ሀገር ስትመጪ እንዲያረጋለሁ እናረጋለሁ ለቤተሰቦቿ ራሱ እዛ በሰው እየተላከ ሚላክ ገንዘብ አለ ከዛ ያ ሲላክላ በቃ እቤትሽ ድረስ በእንደዚህ አስልካለሁ ዱባይ እኔ እዛ ሰው አለኝ ምናምን ብር ልታፍስ ነው ዶላር ልትመነዝር ነው እዚህ ከዛ 3000 ድራም ክፈይ ለመቀበያ ምክንያቱም ብዙ ገንዘብ ነው ውስጡ ያለው ብዙ እቃ ነው ብዙ ውስጡ ያለው የፖስታ ቤት የመቀበያ ነው ተብላ ቤት ድረስ ሰው ተልቆ አስቡ አሰሪዎቿ ፊት በሷ ስም የመጣቃ ደብቃ ነው መቀበል ያለባት እንጂ ሰው መንቃት የለበት ቶሎ ብላሷ ተደባብቃ ያንን ብር ከፍላ አርጋ ካርቶናን መቀበል ነው ያለባት 3000 ብር ከፍላ ካርቶናን ተቀብላ ውስጡን ስትከፍተው ብትከፍተው ካርቶን ውስጡ ፔስታል የተላከው ቪዲዮ ኦፍ ኮርስ እና ምን ሊሆን ይችላል እና እንደዚህም አይነት ነገር እየተሰራ ነው እቺ ቴክኖሎጂ ኢትዮጵያ እየገባች ለታ ማለት ቴክኖሎጂው አለ ግን ያው የመጠቀም አክሰሱ ገና ነው አንድ ሁለት ወንዶች ያረፉት ለታ አንድ ሁለት ሴት ሶስት ሴት ልትሸወር ትችላለች ከዚህም በደረቁም የተሸወዱ ነው ሴቶቻችን ማለት ነው እና ይሄን መልእክት ለደረሰው ሰው ይድረሰው ስደት ላይ ማን ሰማው ያላ